ቀጥታ የስልክ መስመራችን ላይ ተወዳጇ ድምጻዊት ኤደን አይሸሽም ትገኛለች። ጥቂት ከሷ ጋር ቆይታ እናደርጋለን በዝነኞች ዓለም። ሄሎ ሄሎ ሄሎ፣ ጤና ይስጥልን። አብረስቶልኝ እንደናት በጣም እንደምንወድሽ ታውቂያለሽ። አመሰግናለሁ። ትርታ ኤፍኤም በጣም አክባሪሽ ነው፣ በጣም ይወድሻል። ያንቺ ሙዚቃ በቀን ውስጥ ሳንጋብዙልን አናቅም። ውይ በጣም ደስ የሚል ነገር ነው። አመሰግናለሁ። እንዴት ነሽ ኤደን? ደህና ነኝ እግዚአብሔር ይመስገን። የት ነው ሰፈርሽ? ሰፈርሽ? ይሄ ድምጽ ከየት ሰፈር ነው የወጣው? ከየት ሰፈር ነው የወጣው? ሰፈሬ አዲስ አበባ ውስጥ ነው የምኖረው። አይነገርም ለደህንነት። አባቴ ዝና ሲመጣ እኮ ብዙ ነገር በቃ ያስፈራል አይደል? አይ ፍርሃት ሳይሆን እንዲሁ ፕራይቬሲ ከመጠበቅ አንጻር ነው እንጂ ምን እንፈራለን? የሰው ፍቅር ነው ያለው። በዚህ አጋጣሚ የኤደንን ሰፈር በትክክል የነገረና አድማጭ የ1000 ብር ሞባይል ካርድ እንሻልማለን። ከዛው ከጎረቤት ሰላም ነው። ድምጻችሁ ትንሽ ርቆኛል ግን አይሰማም? እሺ ያው ያስተካከልነው ነው። ኤደን ላይፍ ስታይልሽ እንዴት ነው? አድማጮች ማወቅ ይፈልጋሉ። ያው የሙዚቀኛ ላይፍ ስታይል በብዛት ብዙ ጊዜ ያው የሁሉም ሰው የሁሉም ሙዚቀኛ አንድ ላይ ሆን ይችላል። እኔ ማታ የምሰራበት ቀን አለ። አልበም እየጨረስኩኝ እየሰራው ስለሆነ ማታ ስቱዲዮ ማመሽባቸው ቀኖች ብቻ ትንሽ የማታ ስራዎች ይበዙብኛል። ሶ ብዙ ጊዜ ቀን ቤት ነው የማሳልፈው። የሌሊት ምሳ ትበያለሽ ማለት ነው? የሌሊት ምሳም ቁርስም የሌሊት ነገሮች ላይ ነው ያለው። ለጊዜው ያው ስራዎች እስከሚያልቁ ድረስ የማታ ህይወት ላይ ነው ያለው። ታላቁ ሙዚቀኛ አበጋዝ ጋር እየሰራሽ መሆኑን ባለፈው ነግረሽኝ ነበር። በጣም እድለኛ ነሽ። በጣም እድለኛ ነኝ። በጣም እግዚአብሔር ይመስገን። በጣም ደስተኛ ነኝ ከሱ ጋር እየሰራሁ ስለሆነ። እንደው ኤዱ እንግዲህ ባክግራውንድሽ አካውንቲንግ ነውና ከዛ ደግሞ ባክግራውንድሽ አካውንቲንግ ነው። ከዛ ወደ ሙዚቃ የመጣሽበት አጋጣሚ እንዴት ነው? ሴሚናሪ አይ ቲንክ ከሙዚቀኞች ጋር ትሰሪ ነበር አይደለ? እስኪ ስለሱ አጫውቺኝ። እሺ ሴሚናሪ ለአካውንቲንግ ነበር የገባሁት። ሶ ከዛ በኋላ ከሲኒየሮቼ ጋር ሙዚቃ ማጥናት ሲያጠኑ ከነሱ ጋር መቆየትን ተለማመድኩኝ። ሶ ያው እኔ ከህይወቴ ውስጥ ሙዚቃ ወጥቶ ያደግኩበትም ያሳለፍኩባቸውም ጊዜቶች ስለሌሉ ሙዚቃ ከዚህ ጊዜ ነው የጀመርኩት ለማለት ትንሽ ላይፍ ስታይሌ ሙዚቃ አለበትና እሱ ጥያቄ መልስ የለውም። እንደው አሁን ሴሚናሪ ሲነሳ በጣም ትልቅ የጃዝ ስኩል ነው ምናምንና ሙዚቃ ፍላጎት ያለው ሰው ሴሚናሪን ረገጠ ማለት ሙዚቃ አለመማርሽ እንዴት ሊሆን ቻለ? ሙዚቃ በወረቀት ደረጃ እኔ ቮካሊስት ነኝና ቮካል ደግሞ ያው መጀመሪያ በተፈጥሮ የሚመጣ ነገር ነው። ከዛ እያሻሻል ነው በጆሮአችን የምናሳድገው ነገር ነውና በየቀኑ ኤክሰርሳይዝ የምታደርጊው በመስፈን ከራስሽ ጋር ነው ኤክሰርሳይዝ የምታደርጊው። ሶ ጊታሪስት ወይ ቤዚስት ወይ ኪቦርዲስት ድራመር ሆኜ ቢሆን ቲም ይፈልጋል፣ ጋይዳንስ ይፈልጋል፣ በጣም ብዙ ነገር ይፈልጋል። ሶ በግሩፕ የሚደረግ በቲም የሚደረግ ነገር ስለሆነ ልማር ያልቻልኩት ያው ኦልሬዲ የተፈጥሮ ነገር ስለነበር እሱም ማሳደግ ላይ ትንሽ እገዛ ነበር የምፈልገው። ከሙዚቀኞችና ከራሴ ጋር አሳለፍኩኝ። እዛ አካባቢ መሆን ነበር የሚጠበቅብኝ ማለት ነው። ለዛ ነው ሴሚናሪ ተማርኩት። ያ ኦኬ። ኤዱዬ እስቲ አንድ ጥያቄ፣ ወደ ስክሪን የመጣሽበት ስራ ናፍቆት ድራማ ነው አይደለ? በመጀመሪያ አዎ። ወደዛ እስቲ የገባሽበትን ሞመንት አስታውሽ። አጋጣሚ ሴሚናሪ ያለው ነበርና እዛ እየተማርኩኝ አንድ ወዳጄ ነበረ። እሱ አገናኘኝና እነሱ ኮንታክት አደረጉኝ። ሶ በሆኑ ፕሮሰሶች ውስጥ አለፍን። ብዙ ኢንተርቪዎች ላይ ስለ ናፍቆት ድራማም ተናግሬያለሁ፣ ስላጀማመሬም። ግን ለማጠቃለል ያህል ብሩክ ሞላ ይባላል የናፍቆት ድራማ ደራሲና ዳይሬክተር። ሶ ከሱ ጋር ተነጋግረን ሙዚቃዊ ድራማ ሰራንና በጣም አመሰግናለሁ ለሱ።
ደስ ይላል። ኤደን አይሸሹም እንግዲህ አሁን ላይ ከተማችን ላይ አሉ ከሚባሉ ወጣት ዝነኛ ድምጻውያን መካከል አንዷ ነሽ። ዝነኝነት እንዴት ነው? ዝነኝነት አልተሰማኝም እስካሁን። ኧረ እንደ በሄድሽበት ሁሉ በቃ ሰው ጠብር ገፍ ነው የሚለው። ካፌ አትከፊም አሉ። አልተሰማኝም ማለት የካፌው ጉዳይ ነው የሚያስቅሽ? አይደለም። ዝነኝነት መቼ መሰለ የሚታወቅ ሙዚቃው ላይ ያለ መድረክ ላይ እየዘፈን ከአብሮ ሰላም እንዴት ነህ? ይቅርታ በጣም ችግር የለውም ስለሆነ መሀል ላይ ምንድን ነው ከሰው ጋር አብሮ ሙዚቃህን ሰው አብሮ ሲዘፍን ይሄ ሁሉ ሰው እኔ ብቻዬን የማውቀውን ዘፈን ያውቀዋል እንዴ ብለህ ደስ የሚል ስሜት አለው በጣም። ሁል ጊዜ ደግሞ የደስታ ሙድ ላይ አትሆንም። ሁሌ ደስ የሚል ሁሉም ሰው ይጩህልኝ ሁሉም ሰው የኔ የሚል ደግሞ መንፈስ ውስጥ አትኖርም። ኑሮ ይኖርሃል መሀል ላይ ምናልባት የዛ ሰዓት እረሳዋለሁ። ገባ ልክ ነሽ። እንደሱ አይነት ነገሮች ስላሉ ደስ ይላል። በጣም የምትወጁ ምንድን ነው? ከሰው ባህሪ በጣም የምትወጁ? ከሰው ባህሪ የምወደው ከሰው ባህሪ የምወደው ሰው ራሱን መሆን እንዲችል ነጻነት የሚሰጥ ሰው እወዳለሁ። ነጻነት ከተሰጠ በኋላ ብዙ ነገር ትሆናለህ። ከዛ ደግሞ መነጋገር የሚችል በንግግር ማመን የሚችል ቁጭ ብሎ ሰው ማውራት የተረጋጋ መንፈስ ያለው ሰው እወዳለሁ። ማውራት የሚችል ሰው። አሁን እንደሱ አይነት ሰው ተገኘው ነው ጥያቄ። ሰይፉ ላይ ተጠይቀሽ ነበር ይሄን ጥያቄ? ሰይፍሻ ጠይቆሽ ነበረ? አሁን እረፍት ላይ ነኝ ቢዚ አይደለሁም በግንኙነት ውስጥ ብለሽ ነበረ። አድናቂዎች እየሰሙሽ ስለሆነ ምናልባት በዚህ ጉዳይ ጥያቄ ካላቸው ብዬ ነው። አፕዴት ካረገች ስለነው አይ እንደዛው ነው መልስ። አሁን ስራ ላይ ነው ያለሁት። እምወደውን ስራ እየሰራሁ ትንሽ ኮንሰንትሬሽን ፈልግበት ሰዓት ላይ ነው። አይ ጥሩ። እንግዲህ አዲስ አልበም በጣም በብዛት እየመጡ ነውና ከነዛው ከተለቀቁ አልበሞች ውስጥ ደግሞ የጆኒ ራጋ ሙዚቃ አለ። እዛ ላይ ደግሞ ተሳትፈሻል። ትቼህ እንዳልሄድ የሚል ሙዚቃ ላይ ገብተሻልና እንዴት ተሰራ? እንዴት ነው እስቲ ከጆኒ ራጋ ጋር? ከጆኒ ጋር መጀመሪያ አንድ ወዳጄ ነበረ። በሱ ምክንያት ነበረ ጆኒን ላውቀው የቻልኩትኝና በጣም ሀምብል ነው ጆኒ ራጋ። ከመጀመሪያ ከተዋወቅንበት ቀን ጀምሮ የነበረው ጆኒ የሚገርም ነበረ። በጣም ስነ ስርዓት ያለው አዲስ አርቲስት ማክበር የሚችል 20 አመት ቆይቶ ነው የመጣው አይደል? አመት እንደቆየው ደግሞ አልነበረም። ለኔ የነበረው ትሪትመንት በቃ እኔ አሁን አዲስ እንደመጣ የራሴ ፋን እንዳለኝ የሆነ በቃ እሱ ነው ራሱ የሚነግረኝ ኳሊቲዎቼን አይቶ ይሄንን ትችያለሽ፣ በጣም እንደዚህ ስትሰሪ ጎበዝ ነሽ፣ ምንም ኤክስፒሪየንስ እንደሌለው ሰው መሬት ሆኖ ነበር ያወራኝና እኔም ደግሞ አድናቂው ነበርኩ። በጣም ወዳጅ የልጅነት ስታይልኝ በጆኒ ራጋ ዘፈንና አድጌ ያው ከሱ ጋር ለመስራት እያለውና በሱ ደግሞ በጣም ደስተኛ ነኝ። I'm very proud። ደስ ይላል። ኤደን አይሸሽም አዲሱ አልበምሽ እንግዲህ መቼ ነው የሚወጣው? አሁን ጥቅምት መጨረሻ አካባቢ ህዳር መጀመሪያ አካባቢ ቀኑን ዲሳይድ ስላላደረግን በዛ ውስጥ ይወጣል ብለናል። እንግዲህ ያኔ ሶፊ ሾው ላይ እንግዳ እንደምትሆኚ ተስፋ እናደርጋለን። ባለፈው እንደተነጋገር ነው ምናልባት እመጣለሁ። እሺ እንደው ከአልበምሽ ላይ ከራሳቸው የግጥምና ዜማ እየሰሩ የሚሳካላቸው እና ተደማጭነትን የሚያገኙ ድምጻውያን በጣም ጥቂት ናቸውና አንዷ ደግሞ ኤደን በደንብ የተሳካልሽ ነሽ። በዚህ ረገድ አልበምሽ ላይ የተሳተፍሽባቸው ምን ያህል ስራዎች አሉ? እነማንስ በግጥም በዜማ በቅንብር ተሳትፈዋል? በቅንብር አበጋዝ ሺዮታ፣ ብሩክ አፈወርቅ እና ዲጄ ሚላት ተሳትፈዋል። አብሮኝ ደግሞ ግጥምና ዜማ ስባላዊ ታይወሺ ተሳትፏል። በተረፈ ኤደን አይሸሽም ናት ተሳተፈችው። እንደዛ ነው። ወጪም በጣም አሪፍ ነው። ብዙ ወጪ አላወጣሽም። በራስሽ ዩቲዩብ ቻናል ነው የምትለቂው? አዎ እሱ ደግሞ በጣም ደስ ይላል። አዎ በጣም እግዚአብሔር ከረዳን አዲስ ዩቲዩብ ቻናል ነው ከፍተን እየለቀቅን ያለ ነው።
በዚህ አጋጣሚ ሰብስክራይብ አድርጓት። ምርጥ አልበም ይዛ እየመጣች ነው። ኤደን አይሸሽም ከትርታ ኤፍኤም 97.6 ከማለፊያ የሬዲዮ ፕሮግራም ጋር ለነበረሽ እጅግ የከበረ ጊዜ በጣም አድርገን አመሰግናለን። የሐመልማልን ሙዚቃ እንደገና አሳምረሽ የዘፈንሽውን ከፍ አድርገን እንጋብዝሻለን። ለአድማጮቻችንም እንጋብዛለን። ሙዚቃ ነው። እሺ እኔም በጣም አመሰግናለሁ። እናመሰግናለን። እሺ ወጣት ሐመልማልን ቴንክ ዩ። ተገናኝታችሁ ታውቃላችሁ በዚህ አጋጣሚ? አዎ እናውቃለን ነው። ጥሩ ነው። እናመሰግናለን። ቻው ቻው። እሺ እሺ።